ባልሽ ወይም ፍቅረኛሽ ቺት በማድረግ እንዳይበቀልሽ ከፈለግሽ መፍትሄው በአንቺ ማንነት ውስጥ ነው። ወንድ ልጅ ለሴቷ የማይነግራት ተፈጥሯዊ ምስጢራዊ ባህሪያቶችን ካወቅሽና በተገቢ ሁኔታ ተግባራዊ ካደረግሽ የፍቅር ሕይወትሽ ይበልጥ ጣፋጭ የማድረግና ትዳርሽን ከንጭንጭና ግጭት ቀጠና ነፃ የማድረግ ቁልፉን በእጅሽ ታስገቢያለሽ። ይህ ብቻ ሳይሆን ባልሽ በአንቺ ላይ ቺት እንዳያደርግ ሳይሆን ቺት ማድረጉን እንዳያስብ የማድረግ ብልሃቱን ትጎናጸፊያለሽ። ሰላም ጤና ይስጥልን ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ከዚህ ቀደም በለቀኩላችሁ ቪዲዮ በፍቅር ግንኙነት ወይም በትዳር ከሚያጋጥሙ ፈተናዎች መካከል አንዱ ቺቲንግ ሪቨንጅ ስለሚባለው ወንድየው አንቺን በቺቲንግ እንዲበቀልሽ የሚያደርጉ ነገሮች ምን እንደሆኑ የጀመርነው ርዕሰ ጉዳይ ዛሬም የምንቀጥል ይሆናል። አብዛኞቻችን የምንሳሳተውና የምንሸወደው አንድ ነገር አለ። ይህም ስለ አንድ ጉዳይ በደንብ ጠንቅቀን የምናውቅ ስለመስለን ስለ ጉዳዩ የማናውቃቸው ተራ ነገር የሚመስሉ ሁኔታዎች የጨዋታውን ሕግ ይቀይሩብንና አላስፈላጊ ጉዳቶችን እንድናስተናግድ ያስገድዱናል። ለምሳሌ ስለ ወንድ ልጅ ተፈጥሯዊ ባህሪ ውስጥ የሚገኙ ምስጢሮችን በማወቅና በመተግበር ባልሽ ቺት እንዳያደርግብሽ ማድረግ ትችላለች ሲባል ቅዠት ወይም ቀልድ የሚመስላቸው ሊኖሩ ይችላሉ። እውነታው ግን በስነ ልቦና ሳይንሳዊ ጥናቶች የተረጋገጠ መሆኑ ነው። የዚህን እውነታ በራስሽ ማረጋገጥ ከፈለግሽ በዚህ ቻናል የሚቀርቡ ሀሳቦችን ተግባራዊ አድርጊና በፍቅረኛሽ ወይም ባልሽ ላይ ያልጠበቅሽውን መልካም የባህሪ ለውጥ አስተውለሽ ካልተደነቅሽ ችግሩ ያለው አንቺ ላይ ሳይሆን በወንዱ ላይ ነው ማለት ነው። ይህም የሚያመላክተው ወንድየው ከአንቺ ማቹሪቲ ጋር የሚመጣጠን ስብዕና እንደሌለውና አንዳች የስነ ልቦና ዲስኦርደር እንዳለበት የሚጠቁም ነው። ከአንቺ ስለሚጠበቁ ጉዳዮች አውርተን ስንጨርስ ወንዱን ስለሚመለከቱ ጉዳዮች በቀጣይ ክፍሎች የማቀርብላችሁናል። ሁሌም ማስቀደም ያለብን በማወቅ ይሁን ባለማወቅ ራሳችን የምናጠፋ ነገር ምን እንደሆነ ፈትሸን ካየን በኋላ ፊታችንን ወደ ሌላኛው ማዞሩ የተሻለና ከፍ ያለ ብስለት ነው። ከወንድ ልጅ ተፈጥሯዊ ምስጢራዊ ባህሪያቶች መካከል በግንባር ቀደምትነት የሚጠቀሰው ሴትነትሽን ካጣብሽ ለአንቺ የነበረው የወሲብ ስሜቱም ሆነ የፍቅር ስሜቱ ይጠፋበታል። እስቲ ይህን ቪዲዮ ለአፍታ ፖዝ አድርጊና በአንቺ እይታ ሴትነት ሲባል ምን ማለት እንደሆነ አስበሽ ለራስሽ ምላሽ ከሰጠሽ በኋላ ቪዲዮውን ቀጥይ። ሴትነት ማለት ምን ማለት እንደሆነ ጥያቄውን ሲሰሙ ቀላል ቢመስልም ምላሹን ማሰብ ስትጀምሩ ክብደቱ ይገባቸዋል። ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው አንዳንድ ተራ የሚመስሉ ጥያቄዎችን ቆም ብለን ስናሰላስል ሊያደናግረን ይችላሉ። የዚህን ጥያቄ ሳይንሳዊ ምላሾችን ከሀገራችን ባህል፣ እምነትና አስተዳደግ አንጻር አዋጅ የሚመልስላችሁ ይሆናል። ምክንያቱም ስነ ልቦናዊና ማህበራዊ ጥናቶች በውስጣቸው ባዮሎጂካል ፋክተር፣ ካልቸራል ኢንፍሉዌንስ እንደ ኢንዲቪጁዋል ኤክስፒሪየንስ የሚባሉ ነገሮችን ያካትቱ ስለሆኑ ጥናቶቹን እንደወረዱ እንድንጠቀማቸው ሳይሆን እንደ ሀገራችን ባህል፣ እምነትና እሳቤ አንጻር እየቃኘን እንድናያቸው ነው የሚበረታተው። ከርዕሳችን አንጻር ሴትነት ምን ማለት እንደሆነ ቀጥተኛ ትርጉም የለውም። ይልቅ በተለያዩ አቅጣጫዎች የሚተነተን ነው። እኛ ወንዶች አንዲትን ሴት በርቀት ገና እንዳየን ዋው ይቺ ሴት ናት ብለን እናደንቃለን። በእርግጥ እናንተ ሴቶችም አንድን ወንድ ገና እንዳያችሁት ወንዳ ወንድ ነው የምትሉት ነገር አለ። ነገር ግን የእኛን ከእናንተ የሚለየው እናንተ ወንዳ ወንድ ላላችሁት ወንድ ለምን እንደዛ እንዳላችሁ የምትጠቅሱት ምክንያቶች ይኖራሉ። ፈረስት ኢምፕሬሽን የሚባለው መሪ ተከትላችሁ ተክለ ሰውነቱን ወይም ጽድት ያለ አለባበሱን አሊያም ኮስተር ያለ የፊት ገጽታው ምናምን እያላችሁ የሚሰጡት ምላሽ ይኖራል። እኛ ግን ከዚህ በፊት ፈጽመው አይተናት የማናውቃትና በአካል ተገናኝተን በቅርበት አንድ ቀን እንኳን ያላገኘናትን በርቀት ለዛውም በአንድ እይታ ይቺ ሴት ናት ያልናት ለምንና እንዴት እንደሆነ ብትጠይቁን ጥልቅ ትንታኔ መስጠት አንችልም። ምክንያቱም መልኳና አለባበሱ አይደለም እንዲህ እንድንላት ያደረገን። ታዲያ ምንድን ነው? በወንድ ልጅ አእምሮና ስሜት ውስጥ ለሴት ልጅ ሴትነት የሰጠው ተፈጥሯዊ ትርጓሜን በዚያች ሴት ውስጥ በትክክል ሲያገኝና ስክትክት ስል የሚያሳየው ውስጣዊ ሪያክሽን ነው። ይህን ሳይንስ ሲገልጸው ኢሞሽናል ኤንድ ሜንታል ስቴት ፕሮጀክትስ አን ኤነርጂ ፊልድ ኦር ቫይብሬሽን ዛት ኢዝ ፐርሲቭድ ባይ አዘርስ ኦን ኤ ሳብኮንሽስ ሌቭል ይሉታል። ለማንኛውም ወደ ጥልቁ ትንታኔ ገብቼ እንዳላወሳስባችሁ የተቃራኒ ጾታ የስሜት የኃይል መሳሳብ በትክክል ተናቦ የሚፈጥርብን ስሜት ነው። ስለዚህ በውስጥሽ የሴትነት ባህሪ በደንብ ተገንብቶ ከህይወትሽ ጋር ስጣበቅ የወንድ ልጅን ልብ የሚያስደነግጥ ኃይል ያላብስሻል።
ወንድ ልጅ በውስጡ ከፍተኛ የሆኑ የኃይል የበላይነት ግፊቶችን የሚያስተናግድ ፍጥረት ነው። የታሪክ ዝግመተ ለውጣዊ አመጣጡንም ስንመለከት በጥንቱ ዘመን ወንድ ልጅ የጫካ አውሬዎች አዳኝ ነው። ጦረኛ ነው። ይዋጋል፣ ይፋለማል። ክብሩን በኃይለኝነቱ ማስጠበቅ ተፈጥሯዊ ግዴታው ነው። ቤተሰቡን የሚመግበው አድኖ በሚያመጣው ነው። ስለሆነም ለወንድ ልጅ ሴትነት ሲባል በዋነኝነት ከሚጠቀሱ መሃል አንደኛው ለዚህ ለኃያልነቱ በትህትና ዝቅ ብላ ክብር የምትሰጥ ሴት ናት። ታዛዥ፣ ዝምተኛ፣ ድምጿን ከፍ አድርጋ በጩኸት የማታወራ፣ አድማጭ፣ በእርጋታ የምትራመድ፣ ንጹሕ፣ ደግ፣ ሩህሩህ፣ የእናትነት እንክብካቤ ያላት ናት ሴት። ወንድ ልጅን ተቆጣጥረሻችሁም መቆጣጠር እንደጀመርሽ ነውጠኛ ኃይሉን ትጨምርበትና ግንኙነታችሁን ወደ ጦርነት ቀጠና ነው የምትቀይረው። ከዚህ የተነሳ ልፈታሽ ካልፈለገ የሚያደርገው በቺቲንግ መበቀል ሊሆን ይችላል። አሊያም አንቺ የማትፈልጊውን ነገር ይደብቅሻል እንጂ አይተወውም። ታዲያ እንዲህ ሲባል ባልሽ ምንም ሲሆን ዝም ብለሽ እዩ ማለት አይደለም። ይልቅ ውስጣዊ ኃይሉን በማይገዳደር የሴትነት ከለርሽን ሳትለቅ በትህትና አንቺ ወደምትፈልጊው ሰርክል ውስጥ እንዲገባ የማድረግ ቴክኒክ መጠቀም ትችላለሽ። ከእነዚህ ቴክኒኮች መካከል አንደኛው በሮማንቲክ የተዋሃደ በራስ የመተማመን ጸጥታ ነው። ሮማንቲክ ኳይት ኮንፊደንስ ይሉታል። ይህ በተቃራኒ ጾታ የስነ ልቦና ሳይንስ ጥናት ውጤታማነቱ የተረጋገጠበት እውነታ ነው። ብታምኑም ባታምኑም ይህ የትኛውንም አስቸጋሪ ወንድ በራሳችሁ ቁጥጥር ውስጥ የምታውኑበት ኃይለኛ መሳሪያና ወንድ ልጅ ይህን ባህሪ ካየብሽ በቀላሉ ይሸነፍልሻል። በሮማንቲክ የተዋሃደ በራስ የመተማመን ጸጥታ ሲባል ኩርፊያ ማለት አይደለም፣ ወይም ደግሞ ተራ ዝምታ ማለትም አይደለም። ሴትነትሽ በወንድ ልጅ ልብ ውስጥ እንዲነግስ ከፈለግሽ ይህን ባህሪ ተለማመጂ። ወንድ ልጅ በራስ የመተማመን ጸጥታ ካየብሽ በአንቺ ላይ የሚጨክን ኃይል አይኖረውም። እጅ ይነሳልሻል፣ ያዝንልሻል፣ ጌጡ ያደርግሻል፣ ይጠነቀቅልሻል። ታዲያ ይህ ሮማንቲክ ኳይት ኮንፊደንስ የሚባለው ነገር በፍቅር ግንኙነት ህይወት ውስጥ በተግባር እንዴት እንደሚውል በምሳሌ ጭምር በቀጣዩ ጊዜ የማቀርብላችሁ ይሆናል። ዮናዳ ሙላቱ ነኝ። ቻው።